ለመስራት ስንፈልግ ለራሳችን የምንሰጣቸው ምክንያቶች በጣም ብዙ ናቸው። ይሄ ነው ማለት አልችልም። ለምሳሌ እኔ ዩቲዩብ ለመስራት ካሜራ ፈራለሁ፣ ተምኔል ማድረግ አልችልም፣ ስልኬን እንትን አይልም፣ ወይም ደግሞ ሀገሬ ሲገባ ጀምራለሁ። አሁን ባለን አየር ለምን አሁን ባለን በያዝነው ነገር አሁን ባለንበት ሁኔታ ለምን የምፈልገውን ነገር አንጀምርም? ዛሬ ካልጀመርነው ደግሞ መቼ ሊሳካ ይችላል? ዩቲዩብ ማለት ልክ ወይም እንደ መርካቶ፣ ለምሳሌ መርካቶ መሀል ገብታችሁ በዚህ በኩል ብጡ፣ በዚህ በኩል ግቡ ብትባሉ ለጊዜው ይጠፋባችኋል። ግን እየለመዳችሁ ስትመጡ ደግሞ ዩቲዩብ ማለት በቃ መርካቶ ላይ ፈልጋችሁትን ነገር ዘርግታችሁ የምትሸጡበት ክፍት ቦታ ማለት ነው። ወይም ደግሞ እንደ አንድ መንደር፣ ለምሳሌ አንድ መንደር ውስጥ ብዙ ሰዎች የሚታወቁ ሰዎች በየቀኑ የሚገናኙበት ሊሆን ይችላል። ስለዚህ ለምን እንፈራለን? ለምን ትፈራላችሁ? ለምሳሌ ረጅም ሰዓት የምንጨነቅበት ነገር እኔ ተምኔል አይሰራም፣ ተምኔል ማድረግ አልችልበትም፣ ኤዲት ማድረግ አልችልበትም፣ መቀናበር ማል ነገር አልችልበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ ብዙ የምንሰጣቸው ምክንያቶች አብረን እናውራ ማለት ነው። ባለን አየር ብዙ ጊዜ የብዙዎቻችን ሰበብ ነው። አንድ ስራ ለመስራት ስንጀምር ለራሳችን የምንሰጠው ብዙ ምክንያቶች አሉ። ብቻ በማንኛውም ስራ ላይ እንሰማራ፣ ቆይማ ገንዘብ ይኑረኝ፣ ቆይማ ስልኬን ላስተካክል፣ ቆይማ ወይ ሀገሬ ልግባ፣ አይ ቆይማ እስቲ ትንሽ ለየው እስቲ ልማር። አንድ የምንረሳው ነገር ልንገራችሁ። አንድ ነገር እየሰራ ነው የምንማረው። መርሳት የሌለብን ነገር አንድ ነገር እየሰራ ነው ካልተማርነው ከተማርነው በኋላ አይደለም የምንሰራው፣ እየተማርነው ነው የምንሰራው። ለምሳሌ አንድ ሰው ተምኔል ማድረግ አልችልም ካለ ባለው በሚችለው፣ ለምሳሌ እኔ ካሜራ ፊት ቆሜ ማውራት ልክ እንደዚህ ማውራት የምችል ከሆነ በቃ ያን የማወራውን ነገር ለሰዎች ሼር ማድረግ። ዋናው ነገር እኔ የማወራው ነገር ለሰዎች ይጠቅማል ወይ፣ እኔ የማወራው ነገር አለ አይደለም የሆነ ፍሬ ነገር አለ ወይ ብለን ግንዛቤ ማድረግ ማለት ነው። ምክንያቱም ለምሳሌ ብዙ ሰዎች ምንም ነገር ሳያደርጉ ዝም ብሎ ቪዲዮ እንኳን ቀርጸው የሚታይላቸው ሰዎች አሉ። ማለት ለምሳሌ ዩቲዩብ ለመስራት ተምኔል ያስፈልጋል፣ ኤዲቲንግ ያስፈልጋል፣ ምድረ ካፕካት ያስፈልጋል ብለን ብዙ እህቶች ራሳችንን የምናስጨንቅ እህቶች አለን። ግን በቃ ባለን ችሎታ ያ ነገር እስከምትለምዱ ድረስ ወይም ደግሞ እዛ ነገር ላይ ረጅም ሰዓት በቃ ላይ እስከሚገባን ድረስ የብዙ ጊዜ በራሴ ስላየሁት ማለት ነው፣ እስከሚገባን ድረስ እዛ ነገር ላይ ረጅም ሰዓት ራሳችን ከሳናጨናንቅ አለ አይደለም እንደማን ኖርማል አድርገን ራሳችን ፍሬ አድርገን ባለን ለምሳሌ ስልክ አለን፣ ለምሳሌ ስልካችን ላይ ካሜራ አለ፣ ለምሳሌ እንደዚህ አወርቶ መልቀቅ خلاص ማለት የሚያስፈራ ነገር መፍራት ደግሞ ለምሳሌ አንድ ነገር ስንጀምር ያስፈራል። ለምሳሌ መርካቶ መሀል ገብታችሁ በዚህ ውጡ በዚህ ግቡ ብትባሉ በጣም ነው የሚጠፋባችሁ፣ በጣም ነው ግን እየለመዳችሁ ስትመጡ መርካቶ ላይ ማንኛውም ነገር ሰርታችሁ የምትለውጡበት፣ መርካቶ ላይ ደግሞ ወይም የሆነ ነገር ወስዳችሁ ሸጣችሁ ለውጣችሁ ወደ ቤታችሁ የምትገቡበት፣ ወይም ደግሞ ለምሳሌ አንድ መንደር ውስጥ ብዙ ሰዎች ይተዋወቃሉ፣ በየቀኑ ሳይገናኙ አይውሉም፣ ይተያያሉ። ልክ እንደዛ ኖርማል ነገሮች አይታችሁ የምትፈልጉት ነገር ላይ እሰራለሁ ይሄ ነገር እኮ ያዋጣኛል ብላችሁ ካስባችሁበት በድፍረት ስሩ ነው የምላችሁ እህቶቼ። ምክንያቱም ለመስራት ስናስብ እኔ እኮ ስልክ አይሰራም፣ ካሜራ ፊት መቆም በጣም ነው ፈራው። እንደነገርኳችሁ ካሜራ ፊት በጣም ነው የሚያስፈራው፣ በጣም እስከሚለመድ ድረስ እንዳልኳችሁ። አንድ ብዙ ሰው መሀል ገብታችሁ ድንገት ስትገቡ በጣም ትደናገራላችሁ፣ መውጫው መግቢያ ነው የሚጠፋባችሁ። እና ዩቲዩብም እንደዛ አስቡት። ግን የለመዳችሁ ስትመጡ ያ ነገር ኖርማል እንደሆነ እናንተም ፐርፌክት እየሆናችሁ ትመጣላችሁ ማለት ነው። ይሄን የምላችሁ አንደኛ እኔም ያለፍኩበት ነገር ስለሆነ ነው፣ እያለፍኩበት ያለው ነገር ስለሆነ ነው። ሁለተኛ ደግሞ አንድ ነገር ሰርተን እንደሚያዋጣ እናውቃለን። ግን ለራሳችን የምንሰጣቸው ገደቦች አሉ። እነዛ ገደቦች ደግሞ እጃችን ላይ ባለን አየር ለመጀመር ለነዛ ነገሮች ደግሞ ብዙ ምክንያቶች እንሰጣለን ማለት ነው። እነዛ ምክንያቶች ወደ ጎን እንበላቸውና አሁን ለምሳሌ አንቺ ዩቲዩብ መስራታችን ካሜራ ትፈሪያለሽ፣ ወይም ደግሞ እንዲካፍካት መቀናበራችን፣ ወይም ደግሞ ተምኔል መጻፋችን፣ በቃ እንደዚህ ቪዲዮ እያወራሽ አንቺ ችሎታ ካለሽ አንዳንዴ ለራሳችን ጥቅም ብቻ ሳይሆን ለዛ ሰው እኔ የምናገራት ቃል ለዛ ሰው ይጠቅማል ብለን ካሰብን ተናግረን ሼር ማድረግ።
ለማለት ነው። ውድ ቤተሰቦች ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ ሰብስክራይብ ደግሞ እንዳይረሳ ማለት ነው። እና ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። የዛሬ ቪዲዮ ደግሞ ይሄን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ።